እንግዲህ በፔናልቲ ተሸንፈን ከውድድሩ ውጭ ሆነናል። ቀዳሚውን ጎል በ72ኛው ደቂቃ ጋግፖ አግብቶ ነበር፣ ምርጥ ጎል። ከዛን ሞሮኮዎች በ91ኛው ደቂቃ ምርጥ ቴስታ ዲያብ በማስቆጠር 1-1 ጨዋታ መደበኛው 90 ደቂቃ 1-1 እንዲሁም ተጨማሪው 30 ደቂቃ 1-1 ተጠናቆ በፔናልቲ እንግዲህ 3-2 በሆነ ውጤት ተሸንፈን ከውድድሩ ወጥቷል። እኔ የሚያናደኝ ምን መሰላችሁ? ኔዘርላንዶች በፍጹም ሊጎሬ አይችሉም። በቃ ሊጎሬ ስንደርስ የሆነ ነገር ታውቆኝ ነበር። ለመሰላችሁ እንደዚህ አልኳችሁ። በዓለም ዋንጫ ሁለት ጊዜ አንደኛው 2014 ከአርጀንቲና ጋር ሰሚ ፋይናል እንደዚሁ በፔናልቲ ተሸንፈው ወጡ። ሁለተኛው ደግሞ ያለፈው የዓለም ዋንጫ ላይ በአርጀንቲና እንደገና ተሸንፈው በፔናልቲ ወጡ። እንደገና ደግሞ አራት ጊዜ በዩሮስ እንደዚሁ በፔናልቲ ተሸንፈው ወድቋል። በቃ ኔዘርላንድ እና ፔናልቲ አይዋደዱም፣ ከርስ አለባቸው። ሁሌ እንደሳቱ፣ ሁሌ ከውድድር እንደወጡ ነው። አሁንም ዛሬም በፔናልቲ ደረሱ፣ ተሸንፈው እንግዲህ ወደ ሀገራቸው ተሰኝተዋል። በጣም በጣም ነው የሚያናደው የእውነት አረዲያ